أنا وجب الداجين أنا بالي بيتي بتجيني مثلا أنا ملو جني مين هذا سويني درجة ده دروم ده ريزر فاس درجة بوتة كمان تومك إيه في تسرع የኛን ሰፈር ማሰራት ይሻላል አይተዋል ፊቱን ወደዚህ እየመጣ ወደዛ ሜር ነው ይመስለው أنا يكون مازن من أنت اللي زميلتك عندنا نقدر نقول تطلعني هذا الشيء ودا أنا يصير تبغى በእናትሽ ተይው በእናትሽ ስልክ ጨዋለሁ በእናትሽ መልሽው አታስረቅጠኝ ወደዛ ስልክ ሰላይ ወንድሜ እንዴት ነህ? ሰላም ነው? ሰላም ነው። ተዘጋጅ። አንዴ ምስራች አንደም ነግረህ ምስር ብላ የኔ ጌታ እንኳን ደስ ያለ ያንተ ደስታ ማለት እኮ የኔ ደስታ ማለት ነው። የኔ ጌታ የትኛውን ህንጻ እንድገዛ ደግሞ ገንዘብ ላክ? ይልቅ ስማኝ፣ ገንዘብ አላኩ ቅዳሜ አዲስ አበባ ገባለሁ።
ሄሎ አለ ወንድምዬ አቤት ምን ነው እያለቀስክ ነው እንዴ? እንዴት አላለቅስ ከ10 ዓመት በኋላ ወደ ሀገር የምትመጣ ወንድሜ እንዴት አላለቅስ? አይዞህ ወንድምዬ አይዞህ ብቻህን አይደለም ናልኝ ወንድምዬ ናልኝ አንተ እኮ ነህ አድባሬ ነህ አድባሬ ወንድሜ ጋሻ መንግስቴ እኮ ነህ መንግስት በል እሺ ካርቱም እያለቀ ነው ነገ ደውልልሃለሁ እሺ አይኔ አትተኛም? ውጭልኝ ወደዛ ውጭልኝ የት ነው የምወጣው በዚህ በሌሊት? ከኔ ጋር ነሽ ብለህ እኮ ነው ይዘኸኝ የመጣኸው። በእናትሽ ውጭልኝ የግማሽ ሌሊት እከፍልሻለሁ ተይ እንግዲህ ማታ ገንዘቡን ለማንም ስትረጫው አድረህ አሁን ላይ በዚህ ሰዓት ውጭ ስትል ትንሽ አታፍርም? ረጨሁት አይኔ ረጨሁት አይደል ቸለኛ ነኝ አንቺ ምን በወጣሽና ትወጫለሽ ያመጣሁሽ እኔ ምን ሆነሃል? ሌሊት እንኳን ማጅራት መቼ ያገኘሃል? እባክሽ ታገናኘኝ ከማን ጋር ነው ማገናኘት? ደህና አድርጎ ማጅራት ከሚመታ ጋር ታዲያ አንድ ነክቶ የሚያልከሰክሰኝ ሳይሆን አንድ ጊዜ ሲያሳርፍብኝ ጸጥ ረጭ የሚያደርገኝ አረ ሌሊት ነው እባክህ ደረጀ አንተ ደረጀ ኧረ እባክሽ አንቺ ሴትዮ ኧረ እባክሽ ይሄ የቀኑ አነሰሽና ደግሞ አሁን በሌሊት ተነስተሽ ሌባ እንዴው እየተንኳኳ እኮ ነው ሌባ ወይ በመድኃኒዓለም ብያለሁ በማርያም ያልሽውን ሁሉ ሰጥሻለሁ እኮ ነው የምልሽ ብሩን ሰጥሻለሁ በማርያም ብዬሻለሁ ሌባ ከኛ ቤት በታስቂኝ እባክህ። እሺ አንተ ፈርተህ ከሆነ እኔ ወጥቼ በቃ ሌባ ከኛ ቤት የስንት ሀብታም ቤት ሞልቶ ሌባ ከኛ ቤት የሚመጣ ይመስልሻል? ሊያልፉ ፈልገው ነው። ተያቸው። የት ነው የሚያልፉት? እዚህ ከጎረቤት ካለው ከሀብታም ቤት። አንቺም እኮ ነገር ለቡና ማጣጫ ወሬ ያገኘሽ ወይ ቡና ማጣጫ ገንዘቡ እስከ የት ይመጣል? ይግቡ። ተያቸው። ሰማሽ? ደወሉ እኮ የውስጥ አዋቂ ሌባ መሆን አለሽ። አሁን እኮ ደውለው እንለፍ ሊሉ እኮ ነው። እስቲ አንሳ። ሄሎ እዴ ምን ያማል አንተ ነህ እንዴ? በር ላይ አይደለሁ እንዴ ይሄን ያስቀጠቅጥና ስጠራት አትሰማም? በሰላም ነው? በቃ ለባብሰሽ እዛው እንገናኝ። መጣሁ። እሺ መጣሁ። እኔ ደግሞ እንደው ሌባ እኮ መስሎኝ ደስ ብሎኝ ነገ የምንደቀደቅበት ነገር አገኘሁ ብዬ። ለነገሩ ግን የገንዘብ ምንጩ የማይታወቅ ሰው ያው ሌባ ነው። ሌባ ለነገሩማ ሌባ ቢመጣ ራሱ ዕቃ ረስቶ ነው የሚወጣ እንጂ ምን ሊወስድ በዚህ ቤት ብለሽ የተዝናናንበት ብር የወንድም መሆኑን አላወቅኩም ነበር። እኔ ተላጭ አትገምጭም ደነዝ እኔ ነዳጅ ቆፍራለሁ። አስራት እንኳን አንተ ኢትዮጵያም እኮ ነዳጅ የላት። አሁን ገንዘብ ጠፋ በለ የሰዎች ማጥፋት ተገቢ ነው። ኧረ ተው ዝም በል። እኔ አንተ በመላው መሰቃየት አለብኝ እንዴ? ረስተሽው ነው እንጂ አንቺም በልተሽ መቼ እኛ ስንጣላ ለማስታረቅ የሚታረደው በግ የወንድሙ ብር መስሎኝ ምን ነው አበራ
እንዳረዳችኋቸው በጎች የሁላችሁም ደም ይፈሳል። ዝም በይ! አስራት እንዳትሳሳት፣ በኋላ በህግ ትጠየቃለህ። አንተ ከድጅኖና ከሽጉጥ ሰው ለመግደል የቱ ይፈጥናል? ሰው ለመግደል ሽጉጥ ቅርብ ነው አይደል? መታኝ እንዴ? መታኝ? በቁማር ባጠፋው ብር ለምንድን ነው እኛ የምንሰቃየው? ለመንዘላዘሌ አስታዋሽ አልፈልግም። ከእናንተ መካከል አደራ በልቶ የሚያውቅ ሰው አለ? የድር ገንዘብ ያየሁት እኮ አምላኬ ታማኝ በመሆኔ ነው። እኔ አደራ አልበላም። የወንድሙን ገንዘብ አብረህ በልተሃል። አደራ ያው አደራ ነው። የተከራከራይ ማለት ነው። ይሁን ይቅርታ፣ እኔ ግን በልቼ አውቃለሁ። መፍትሄው ምንድን ነው? ሰው መግደል ግን መፍትሄ አይደለም። ሌላ አደራ መብላት። እንዴት? በቃ አላደል የመጀመሪያውን አደራ ለመርሳት በቃ ሌላ አዲስ አደራ መብላት። ደጋግሞ ሲበላው እንደ ጀራ ይለምደዋል ማለት ነው። ያ ኤግዛክትሊ። አንቺን ነበር የእድላችን ገንዘብ ያዥ ማድረግ። ካዝናው ሙጥጥ አድርገሽ ስጨርሽ አዳሜ ና ተሰማ ቀበረ ይላል። አንቺ ለቁም ተስካር ተገቢ ነሽ። የታለ ፎቁ? የታለ ቤቱ ቢለኝ ምን አሳየዋለሁ? መኪኖቹ የታሉ ቢለኝ ምን ውስጥ ከተዋለሁ? ያማል? ጤነኛ አይደለም? ያማል? አንተ ራስህ ያማል? ዜብራ እኮ ነው። እያየህ አትሄድም እንዴ? እና ልተኛበት ነው እንዴ? እኔ መሞቱን ልሙት፣ በእናትህ ሞት አይቀርም። ግን በዚህ መኪና ልሙት እኔ? ሂድ ወደዛ። እንደውም እድለኛ ነህ በዚህ መኪና መሞት። እባካችሁ እርዱኝ፣ እባካችሁ ወንድሞቼ፣ እባካችሁ ወንድሞቼ፣ እባካችሁ። ኧረ ጉድ ሆንኩላችሁ፣ ጉድ ሆንኩላችሁ ወንድሞቼ። አቤት 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 አቤት። ለመሆኑ የአንድ አባትና የአንድ እናት ልጆች ናቸው? የአንድ እናትና የአንድ አባት ልጆች ነን። ወንድሜን ገደልኩት፣ ወንድሜን ገደልኩት። አሁን ታዲያ ምን ይባላል? ለመሆኑ መቼ ነው የሚመጣው? የዛሬ ሳምንት ቅዳሜ ነው። እኔ ሞቼ በነበር ዛሬ። እሱማ ማን ይቀራል ብለህ ነው? ትደርስበታለህ። ሞት አይቀር ምን አለ ዛሬ እኔ ድፍት ብል። ተው እንጂ እድሩ ሞት በተደራረበበት ሰዓት አሁን ሞትን ትመኛለህ እንዴ? በወጉ መቀበር አትመኝም እንዴ? ዝም በል ዛሬ፣ ዝም በል። ለአንተ ሁሉም ቁም ነገር የምትበላው ድረህ ነው አይደለም? አንድ ሀሳብ መጣልኝ። አንድ ሀሳብ መጣልኝ። እናቴ ልጅ፣ አንድ ሀሳብ መጣልኝ። እናቴ ልጅ። ለምን እርሷን አንጠይቃትም? አልኩ እኮ እኔም ገንዘቡ እንደዚህ መጥፋቱ ላይ ቀር የተወሰነ ገንዘብ እሷ ጋር ይኖራል ብዬ አስባለሁ። እባካችሁ ተውኝ። የራሴ ገንዘብ ነው ብዬ ስረጫው ከርሜ አሁን የኔ አይደለም መልሽ ብላት በፖሊስ አታስይዘኝም። አይ እኔ እኮ በሞት ይሻለኝ ነበረ። ተው አንተ ተው፣ ለድሮ አስብ እንጂ። በቃ የእናንተ ድርስ ይፈልግ አይቅበረኝ። አውጡና ሜዳ ውርውሪኝ ከፈለጋቸው። ተው እንጂ ዝም በል። እንደዚህ አትሆን እንዴ? ገንዘብ ማጥፋት ባንተ ተጀመረ እንዴ? እኔ ካጠፋሁት ገንዘብ እኮ ህይወት ማጥፋት ቀላል ነገር ነው። በቃ እንደምንም እሷን አሳምነህ ትንሽ ገንዘብ ብትሰጥህ እኮ ጥሩ ነው አይመስልም? ተሰማ፣ እኔም እኮ በዛ ብያለሁ። ለዚች ልጅ የሚደረገው ነገር ቤቱ፣ መኪናው
ሞባይሉ ምኑ አሁን ለድሩ ተደርጎ ቢሆን ሴት እኮ ነች እና ብትሆን ሴት እንዴ የኛ ሚስት እኮ ሴት ናት ግን ምን ነው ምንም የሂትለርን ልብ በፍቅር ያማለለችው ሴት ነች እባካችሁ ተውኝ ባካችሁ ተውኝ እናንተ ኤልሳን አታውቋትም ብታውቋት ኖሮ ምን እናድርግላት እንዴት እንርዳት ምትሉት እናንተ ነበራችሁ ወገኖች እኔ እኮ ታውሬ ነበር አለ እኮ ወይ አታገባት ነገር የት እንደምሄድ ምን እንደማደርግ አላውቅም እግሬ ወደ አመራኝ ሄዳለሁ አስራት በየሄዳለሁ አስራት ሂሳቡስ እንዴ ይኸውልህ መሄድበት አይታወቅም መጥፎ ነገር ሊያጋጥመው ስለሚችል አንተ ሂሳቡን ስራው እሺ አስራት ተሰማ ሂሳቡስ አስራት ምን ሆነሃል? ተናገር እንጂ ምንድን ነው የሆንከው? ሰሌ ከአሜሪካ ሊመጣ ነው። ሰለሞን ሊመጣ ነው? ዋው በጣም ደስ ይላል። ቢያንስ አሁን እሱ ሲመክር ትስተካከላለህ። እኔም ይመክረኝ ብቻ አጣ። ታዲያ ገንዘብ ይዞ ነው የሚመጣው። ለአንተ ለምን ገንዘብ ያስፈልጋል? መኪና ካስፈለገ ኤኒ ታይም ነው ያለው። ተይ ኤልሳ ተይ። አይኑን ካላየሁት የምትይኝ ሰው እኮ ነኝ አይደለ? ለማንኛውም መጥቻ አየዋለሁ። ለጊዜው ገንዘብ ካስፈለገ አንተ 20 ሺህ ብር ሰጣለሁ። ደግሞ ሂድና ቁማር ተበላ። በጣም አድርጌ አመሰግናለሁ። በዚህ በችግሬ ሰዓት የደረሽልኝ ብቸኛዋ ሴት አንቺ ነሽ። ቴንክ ዩ አስራት። ለኔም እኮ በጣም ብዙ ነገር አድርገህልኛል። አንተ ስትቸገር ማየት አልፈልግም። ግን ህይወትህን አስተካክል። እኔ ከዚህ በኋላ የሚስተካከል ህይወት የለኝም። እኔን ህይወት ከማስተካከል ሱማሌን ማስተካከል ይቀር። አስራት ወየው አሁን በቃ ምንም መፋዘዝ አያስፈልግም። የመጣውን እንችለዋለን በቃ። አሁን እንዳውም ወቅቱ ጥሩ ነው። የታመመ የለ የሞተ የለ እድሩ በክብር ይቀብራል። ምን ነው ተሰማ? አብረን አልበላንም፣ አብረን አልጠጣንም፣ ክፉ ደግ አብረን አላየንም። እናንተ ሞቴን ተመኘ። ኧረ ክፉ አይንካ፣ ሰርተን እንከፍላለን። አለቅ። ወይኔ 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 ግራውንድ ፕላስ 3 ሲጠብቅ ኮንዶሚኒየም ውስጥ ልክተተው። ያው ነው እኮ ኮንዶሚኒየም አይደለም፣ ያው ፎቅ ነው። በቃ አሁን ምንም መሸበር አያስፈልግም። ሃይማኖተኛነቱን ተጠቅመን ቤቱን ቄስ በቄስ ካደረግን በኋላ ትንሽ ሲረጋጋ ወንድምህ ተዘርፏል ብሎ መንገር እኮ ነው። በቃ ሌላ ነገር የለውም። ደግሞ አሜሪካን 10 ዓመት ቆይቶ ለመጣ 6 ሚሊዮን ብር ምንድን ናት? እኔ እኮ መንግስትን የቀለደብኝ እውነቴን ነው። በግለሰብ ደረጃ መሳሪያ አይፈቀድም ተብዬ እንጂ አንድ ሽጉጥ ቢኖረኝ ኖሮ እሷን ጠጥቼ ድፈትል ነበር። አንተ እድለኛ እኮ ነህ። 4ኛ ፎቅ ላይ ነው ያለው። ምን አጨናነቀ በዚች? ምን ነው ግን አንተ ሞቴ ናፈቀ? ያን ሁሉ ገንዘብ ከሴት ጋር ስትጨርስ በቁማር ስትበላ ተው ብለናል። የሱን ተዋውን አልፏል። ነገ ከነገ ወዲያ እኮ ልብ ይገዛል። በዚህ እድሜው ልብ ሊገዛ? ኧረ አታጨናንቀው። ገንዘቡን በሙሉ አብረን አይደል ያጠፋነው? እችት ለመሰከር እቺ ሸሚዝ እንኳን አምባሳደር መደድ አብረን አይደል የገዛናት? ተው እንጂ። አሁን በቃ ይኸው ህንጻውም ተከራይቷል፣ መኪኖቹም ፊልድ ወጥተዋል ካልነው ከዛ በኋላ ትንሽ ሲረጋጋ ደግሞ ጸባዩን አይተን ሁኔታውን ገምግመን ሃይማኖቱን አጥንተን ወይ በፓስተር ወይ በቄስ ወይ ደግሞ በአሜሪካን ኤምባሲ እንዲነገረው ማድረግ እኮ ነው በቃ። ያኔ አብዮቱ ይፈነዳ እንደሆነ እናያለን። ወይ ደግሞ አንተ ላይ ካፈነዳው እድሩ እንደሚሆን ያደርጋል። ይልቅ የመኪናውን ነገር ኤልሳን እንዳትረሳ። እመጣለሁ ብላለች። ባካችሁ አሁን ቤቱን ጨርሰሽ የት ነው ባልተጠረገ ቤት ይዘህ የምትገባው እንዴ? አንዴ ሰው ይዛል አዲስ አበባ ብዙ ለውጥ አላት። እንግዲህ ያው ልናያት አይደለ? እሱ ስልክ ነህ። ታዲያ
የትኛው ህንጻ ነው ወንድምዬ? የኛ ህንጻ መቼም የኛ ህንጻ አልቋል። በደና ጊዜ ሰራ ነው ይመስለኛል። አቤት አቤት፣ ሁሉ ነገር ተወዷል። አሁን ለድራችን ጠረጴዛ ለመግዛት ሄደን እንዴት እንደተወደደ በጣም ሁሉ ነገር ተወዷል። በጣም እንዲያውም እኮ እናንተ በጥሩ ጊዜ ነው የሰራችሁት። በእውነት ሲሚንቶ ራሱ 120 ብር በነበረበት ሰዓት እኮ ነው የተሰራው። መቼም ኪራይ ጥሩ ነው ይባላል። ብዙ ነገር ተወዷል እንሰማለን። መቼም የኪራይን ነገር ከሌላ ስራ ይሻላል። ቢሆንም የእናንተ ህንጻ ትልቅ ስለሆነ ያወጣል። ሁለት ሶስት ሲሆን ደግሞ አንዱን ያግዘዋል። እድሜ ለወንድሜ ማን ነበረኝ። አንዳንዱ እኮ ብታዩ የሚገርማችሁ ነገር የገዛ ቤተሰቡ ገንዘቡን ወስደው ጨርሰውት ያስለቅሱታል። እንዴት የሚያሳዝን መሰላችሁ? እውነት ግን ዝም ይሏችኋል? ቤተሰብን ምን ታደርገዋል? ገንዘብ እኮ አላፊ ጠፊ እኮ ነው። ስንት ተለፍቶ የሚመጣን ገንዘብ ዝም ብለው ሲጫወቱበት ዝም ብለህ አትመለከትም? አይቶ እባክህ ምን ታደርገዋለህ? የሚገባውን ቅጣትማ ትሰጠዋለህ። በጣም ይቅርታ ሰሌ፣ በኪራይ መኪና ትንሽ አንገጫገጭኩህ። እመጣለሁ ስትለኝ እኔን አነሳው ነው ትንሽ ሰርቪስ ትግባ ብዬ ሰርቪስ ሰጠኋት። ምን ነው ታዲያ አልደረሰችም? አልደረሰችም። በቃ ድንገት ስለሆነ ለነገሩ በዚህ 2 ቀን ውስጥ ትወጣለች። እንዴት ነው ሰፈራችን? በጣም የጋራ መኖሪያ ቤት ቱርክ አይመስልም? ግሪክ አይ ተሰማ። የኔም የተሰማን ቤት እዛ አንድ ላይ ነው። አጠገብ ላጠገብ ነው። አዎ እዛ ነን። ምን ድንገት እኮ ነው እመጣለሁ ስላልከኝ ቤታችን ውስጥ ያሉት ሰዎች ተከራዮቹን የዛሬ ወር እንወጣለን ብለዋል። እስከዛ እኔ ጋር ትቸገራለህ። ወደ ሀገር ስትመጣ እኮ ያለውን ነገር ከቤተሰብ ጋር ለመካፈል አይደል? ምንም አይደለም። ኢስ ኦኬ። እንደው ግን ወንድም ጋሻ አንተ እንዳላስቸግረ እንዴ። ምን ሆነሃል? ምን ሆነሃል? ኧረ ምንም አታስቸግር። እንደው ሚስት ብጤ ምናምን ወይ ሚስት ብጤ የለም። አይ ምን አስራት እቃው ያንተ ቤት ስለማይችለው ግማሹ ወደ እኔ ቤት ቤት የድሩ ግቢ ቤት ሄዶ ከአሜሪካ ለመጣ አስተማማኝ ቦታ ነው። እሺ፣ ሁለታችሁንም ከልብ ለመነጨ እርዳታችሁ በጣም አድርጌ ያመሰግናችኋለሁ። እሺ፣ አብቃቃዋለሁ። አስራት እኔ ጋር እኮ ማረፍ ይችል ነበር። ኢትስ ኦልራይት ታንክስ ዩ ዌልካም። ኖ ፕሮብለም። እስቲ ይቅርታ እንዴ እና እባክህ ቀስ የሚሰበር ነገር ሊኖር ይችላል አይደል? Thank you so much. ማን ልበል? ኤልሳቤጥ። በጣም ነው የማመሰግነው። ፕሊዝ እኔ እኮ የሆነ መድኃኒት አድርጋብሃለች። ሲጀምር ቆይ ለምን ነገርካት? ትንሽ ገንዘብ እንድትሰጠኝ ለመጠየቅ ይጄ ነበር። ያያት ተጣብቃ አሜሪካ ልትሄድ እኮ ነው በሷ ቤት መስሏታል። እሱ እንደሆነ አገሩ ተመልሶ እዚህ ነው የሚኖረው። ያባራታል። እኔማ ሳያት አይደለም በጥፊ በርበሬ እጥናት ነው የሚለኝ። በፊት ቢሆንማ ኖሮ ለሴት ሁሉ ምሳሌ ለማድረግ ይሁ አይደለም በበርበሬ በሚጥሚጣ ነበር ማጠን ነበር። ነገሩ ሁሉም አይደሉም። አሁን እኛ አደር ብዙ ጥሩ ሴቶች አሉ። እድሩን ቀጥ አድርገው ያዙ።
በግል ቢመጡ በሰፈር ቢመጡ በድር ቢመጡ ሴት እንደሆነ ያው ሴት ነው። በቃ ምን ልበላቸው? ምን ዝም በላቸው ወይም በጥፊ በላቸው። ግንኙነት እንደነበረን እንዳታወሩ እሺ? ድሮስ መቼ ነበራችሁ? አንተ እኮ ምንም ሳይሰጥህ ለሴት ኢንቨስት ስታደርግ የነበርክ የእግዚአብሔር በግ። ኤልሳን ብታቋት ኖሮ እንደዚህ አትናገሩም ነበር። ከነ አስራት ጋር በስራ እንገናኛለን። ጀስት ፍሬንድ። በጣም ነው የማመሰግነው። ያልተስማማ ነገር ካለ ኤኒ ታይም ዩ ካን ኮል ሚ። ሹፌርም ስላለ ሊረዳ ይችላል። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና መጣ። እንኳን ለሀገር ምድር መጣ። አልሐምዱሊላህ አልሐምዱሊላህ። እንኳን ለሀገር ምድር አላህ በሰላም አበቃህ። ወይ ሄሎ፣ ሰለሞንን ፈልጌ ነበር። እንዳለ እባላለሁ። እሺ። ሄሎ ሰለሞን፣ እንዴት ነህ? እንዳለ ነኝ። ያን ላይ ወንድም። እንዳለ እንዴት ነህ? ሰላም ነው? አዎ ሰላም መጣሁ። መቼ እንገናኝ? በቃ እቤት ብቅ በላ ወይንም ሰሞኑን። በቃ እሺ፣ ወይ ነገ ወይ ከነገ ወዲያ ቤት ብቅ እላለሁ። በጣም ጥሩ። ታንክ ዩ። እሺ አሁን ሲነገሩ ምን የሚል ይመስልሃል? በሩን ክፍት አድርገው ከነገሩት ይተርፍ አይመስለኝም። ወይ ካልተረፈማ ለድሩም ኩራት ነው። አንድ አሜሪካዊ ለመቅበር አንድ ሰው አይቀርም። እንኳን ከአሜሪካ የመጣ ቀርቶ ለስንቱ ይወጣ የለም እንዴ? ግን መቼ ነው የሚነገረው? ያው ድርተኛውን ሰብስበን እንነግረዋለና። ያማሃል እንዴ? እንዴት አስራትን ሰው ማያረጉት? ታዲያ ምን ይሻላል? ወይ ለፍርድ ሸንጎ ነገረን መስተዳድሩ ይንገረው። ገንዘቡን ለሴት እንጂ ለልማት እኮ አላጠፋው። ወይ ለአባይ አልሰጠ፣ ወይ ደግሞ ቦንድ አልገዛበት፣ ወይም ደግሞ ራሱን ለማጥፋት ቦምብ አልገዛ። ይሄ የሴቶች ጉዳይ የሚባለው ሴቶች ሲበደሉ ብቻ አይደለም፣ ሴቶችም ሲበድሉ መላ ማለት አለበት። ገንዘቡን ከነሱ ጋር ነው ያጠፋው፣ ከነሱ ጋር ይነጋገር። ወይኔ ኤሚዬ አመለጠሽ ብታዩ። በእናትሽ ያምራል። እንዴት ነው? ልክ እንዳሰብኩት። ወይኔ እርጋታው፣ ኩርት ያለ ወንድ። ቆይ እኔ የምልሽ ብቻውን ነው የመጣው? ማለት ጓደኛ ምናምን የለው? ለጊዜው ብቻውን ነው። ውሎ አድሮ ግን የሚመጣው አይታወቅም። በእናትሽ የሆነ ነገር ቃል ግቢልኝ። ምን? በቃ እንትን ስትወጡ አብራችሁ እንደወጣ። ገና ስታዩ ልብሽን ቀጥ የሚያደርግ ነገር አለ። ጓደኛዬ በይ ተረጋጊ። ስሚ እንኳን ዳያስፖራ ይቅርና እኛ ስፈል የስልክ ጨት ተደግፈው የሚውሉ ወንዶች ኩራታቸው አልተቻለም። ሙች ኢትዮጵያ ውስጥ ቆይ ስኳር እንጂ ወንድ ልጅ ጠፋ የተባለ መሰላቸው እንዴ? አንዱ ደግሞ ጠፍቶ ምን እንዳለ ታውቂያለሽ? ሰፈር ውስጥ የኛ ሰፈር ሴቶችን ከመጥበስ ኮብልስቶን ባነጥፍ ይሻለኛል አላለኝ መሰለሽ? ሙች አንተ ሱቅ አትመጭም? በቃ እሺ የኔ ቆንጆ በኋላ ይሻላል። እሺ ቻው። እሺ ቻው። እንዳለ ያንን ላይ ወንድም እንዴት ነህ? አለና ደህና መጣ። እንዴት ነው? አይዞን አዝራት
የጓደኛ ወንድም ነው። ከውጭ ነው የመጣው። ተዋውቁ። አስራት እንግዲህ ከአንተ ተሞክሮ ሊወስድ ነው የመጣው። ወንድም ምን ማለት እንደሆነ እንዴት እንደሚሰራ ለማየት ነው የመጣው። ምንም ችግር የለም። አንዳንድ ተሞክሮ ከኔ ልምዴን ምናምን አካፍለዋለሁ። ችግር ግቡ እናንተ። መኪናዋን አዘጋጃትና ግቡ። ኧረ ግቡ እናንተ ግቡ። በቃ እንጠብቀውና በፍጥነት መሄድ አለብን እኮ ነው የምልህ። ቶሎ በል እንጂ ታዲያ ምንድን ነው ችኮላው? ቆይ እንዴ ገንዘብ ጠፍቷል ለማለት ነው? ገንዘብ ልንሰጠው እኮ አይደለም። ምን ረጋ ብንል ምን አለበት? እሱስ ልክ ነህ። ሰው ሲሞት ለማየት ደግሞ ጥድፊያ። ሀጂ ቅደም ግቡ መምሩ። ኧረ በፈጣሪ እሾታለሁ። እባክዎትን ግቡ። በፈጣሪ ያልኩት። ኧረ ሀጂ ተው። ኧረ ለሁለታችሁም ይበቃል። ግቡ ግቡ። አላህ ይስጥልን። ለሁለታችሁ ደህና ዋላችሁ። የመጣችሁበትን ጉዳይ ባቀው፣ ምክንያቱም ወንድሜም ታች እየጠበቀኝ ነው። ከሱም ጋር አንድ ትንሽ ጉዳይ አለችኝ። ዞር ዞር ብዬ የማያት ነገር አለች። ጊዜያችሁንም እንዳልሻማ። እሺ የሀገራችን የልማት ሁኔታ መቼስ ሳትረዳው አትቀርም አንተ። ወይ ጉድ! ምንድን ነው ልማት? እድሩን በገንዘብ አረዳ እንዴ? ሰዎች እንዴ ለምንድን ነው ዳር ዳር የምትሉት? ለምን አትነግሩትም እንዴ? በቃ አለቃ በቃ። ለልጄ መቼስ ፈጣሪ ይቅር ባይ ነው። እንደው እኛም የፈጣሪን ትእዛዝ ብንፈጽምና ይቅር ብንል ጥሩ ነው አይደለም? እና ወንድም ለሽምግልና ልኮ ነው የመጣ ነው። አልገባኝም። ምን ተፈጥሮ? ያው እስቲ ልስማውና እንግዲህ። ምንም አልተፈጠረ ወንድም አለም። እንደው እሺ በለን አላ እሺ ይበለን። አዎ እደግ። አዎ ለዘርበጅ። አዎ አባቶቼ መቼ ይሻለና ብላችሁ ነው? እና ልጄ እንደ እውነቱ ከሆነ ወንድም የላክለትን ገንዘብ አጥፍቶታል። What?
አዝናለሁ። ወይኔ ወንድሜ! ሄሎ፣ ይኸውልህ እድሩን ተዘጋጁ በልልኝ። ነፊውን ይኸውልህ እላይም ንፋ፣ ታችም ንፋ፣ ውስጡን ንፋ፣ በደንብ አድርግ። ያገኘው ቦታ ላይ ሁሉም ንፋ በልልኝ። ከአሜሪካ የመጣ አስከሬን ነው። ህዝቡን በደንብ ቀስቅሱት። እሺ፣ እሺ፣ እሺ። ቤተሰባችሁ ነው? ወንድሜ ነው የሚያቴን ጽንዬ ታምራሽ ነው። ትልቁ ነገር ከባድ ዳሜጅ የለውም ማለት የተፈጠረው አደጋ ለመጥፎ ነገር ይዳርገዋል የሚል እምነት የለንም። ማለት ድንጋጤ ነው። ለምን ይቀለዳል እንዴ? በድሩ ለምን ይቀለዳል? አንዴ ሞቷል፣ አንዴ ተርፏል። ለምን ትላላችሁ እንዴ? አሎ፣ ቆይ አቁም። ቆይ ረጋ በል እስኪ። ቆይ በቃ እንዳይነፋ እኔ የት እንደሚነፋ በምን ሁኔታ እንደሚነፋ የት ቦታ እንደሚነፋ በስንት ሰዓት እንደሚነፋ ነው እነግረዋለሁ። በቃ እንዳይነፋ ተው በልልኝ። ይኸውላችሁ ይሄ ነገር የሚፈጠረው ሰዎች በከፍተኛ ሁኔታ ሲደነግጡ የአእምሯቸውን የማስታወስ ሁኔታ በቀላሉ ሊያጡ ይችላሉ። እንዴት ነው ዶክተር? ህሊና ቢስ ይሆናል ማለት ነው ወይስ? አይደለም፣ የበፊቱን ማለት የባለፈውን ነገር በአጠቃላይ ይረሱና አዲስ ሰው ይሆናሉ ማለት ነው። ይሄ የተቀደሰ ሐሳብ ለሱም ለወንድሙም በጣም ጥሩ ሐሳብ፣ ተመስገን ማለት ነው። እንግዲህ ያው ሁኔታውን ሁሉ የምናውቀው ሲነቃ ነው። ይሄ ካልሆነስ ዶክተር? ይሄ ካልሆነ ሙሉ ለሙሉ ይነቃና ወደ ቀድሞ ማንነቱ ይመለሳል ማለት ነው። ይሄ ዜና ለሁላችሁም ጥሩ ይመስለኛል። ለማንኛውም መቼም የመጀመሪያው ሐሳብ የተቀደሰች ናት። አሁን ያለውን ማስታወሱ ምንም አይጠቅምም። ነገሩ አስታውሶስ የት ሊደርስ? እኛም መርሳት በቻልን እንዴት ጥሩ ነበር መሰላችሁ። መቼም ወደ ጤንነቱ ከተመለሰ የሆነ ነገር ማድረግ እንዳለብን ይሰማኛል። እሱ እንዳይሆን መጸለይ ነው እንጂ ምን ማድረግ ይቻላል? አለ ወይም ተርፏል የምትሉት ገንዘብ ካለ እሱን አሰባስበው ወደ ጤንነቱ ሲመለስ በቃ የሆነ መንቀሳቀሻ እንዲሆን ማድረግ እኮ ነው። አሁን ሀልፕ ያውት እኔም እረዳችኋለሁ። ከውጭ የመጣው ነው። ጥሩ ሀሳብ ነው እኮ። አዎ ሀሳቡ የሚደገፍ ነው እና የሆነ መፍትሄ ላይ እንትን እንበል። አስራት፣ አቤት። ምን ያህል ገንዘብ ተርፏል? አለ የምትለውን ንገረና። እየጠበቅንህ እኮ ነው። ያው ምን አለ ነው የለም ነው? ኮንዶሚኒየሙ አለ እንዴ? እሱን መንግስት ሰጥቶ መስሎኝ። ኧረ በጭራሽ እንዴ! 30% ቅድሚያ ክፍያ ከፍያለሁ። በቃ ይሁን። ይሄ ከሆነ ያስቃል። ኢትስ ሪሊ ፈኒ። ኧረ ያለ እኮ አለ ገና ገና ሰርግ አስመሰልከው እኮ አስራት። ምን ያህል ገንዘብ በቁጥር ንገረና። ያው መኪናውም አለ። ወረቦት ተካሽ ገንዘቡስ? እሱማ አለ 50 ሺህ ብር። ከ6 ሚሊዮኑ በቃ ይሄ ብቻ ነው ያለው። ይኸው ነው። ወይኔ ስርዓት ቁማር እኮ ነው የተጫወተችው። ማነህ? ለዶክተሮቹ ንገሯቸው፣ ረጋ በሉ በሏቸው። ቢችል እንዳይነቃ እድሩ አንድ ነገር እስከሚያደርግ ድረስ። ኧረ እንዲያውም እስከ ዘላለሙ ቢተኛ እንዲያው ህይወቱን መርሳት ቢችል እንዴት ጥሩ ነበር መሰላችሁ። ኤልሳ፣ አንቺስ ጋር ስንት ገንዘብ አለ? ማለቴ በተዘዋዋሪ ገንዘቡ አንቺ ጋር ይኖራል ብዬ ነው።
ያማል እኔም ልተኛ። እድሩስ ማን አለው? ዋናው ነገር ይሄ ሰውዬ ከነቃ ተረዳተን በሀፍት በሰምተኝ የሆነ ነገር ማድረግ አለብን። እንደው ግን የሰለሞን የአሜሪካ ኖሮ ምን ይመስል ነበር? ያው ዛሬ ሰው ሁሉ በያው ተለክፏል። ሀብታም ነው ወይስ? ሀብታም ከሆነማ የጠፋው ገንዘብ ምንም አይመስለውም ማለት ነው። እንዴ what do you mean? ምን ማለት ነው? ሰውዬ ለፍቶ እኮ ነው ያመጣው ይሄን ገንዘብ። አንድ ነገር እኔ ልንገራችሁ፣ ይሄ ሰውዬ ነቅቶ ወደ ጤንነቱ መመለሱ አይቀርም። ሲመለስ ደግሞ ያለን ነገር ተሰብስበን መጠበቅ ያለ ነው ይመስለኝ። እንደተመለከትነው ጭንቅላቱ ጤነኛ ነው። ሆኖም ግን ላልተወሰነ ጊዜ ከሚያበሳጨውና ከሚያናድዳቸው ነገሮች መራቅ አለበት። ያው ትንሽ መዝናናት አለበት። መናደድ፣ መበሳጨት የለበትም። እዚሁ ከእናንተ ውስጥ ሲያየው የሚበሳጭበት ሰው ካለ ያንን ሰውዬ በፍጹም ፊት ለፊቱ ማቅረብ የለባችሁ። ይህን ነገር የምለው ያው ወደ ሌላ አደጋ ሊወስደው ይችላል ማለት ነው። አሁን ማየት ትችላላችሁ። እኔ እንደዚህ አይነት ነገር ማየት አልወድም። በጣም ነው የሚያስጨንቀኝ። አስራት አይዞህ፣ እኔ ውጭ ልጠብቃችሁ ግድ የለም። አይዞህ አስራት። አስራት አንተን እኮ ነው። አስራት ምኑ ትላለህ? እኔ ቆይ ጉዱ ካሳ ልበልህ፣ ፊት አውራሪ ልበልህ፣ እንደው ማን ልበልህ? አስራት ብትለይ ደስ ይለኛል። ስማ፣ በገንዘብ እኮ ለድሩ መኪና አይደለም መኪና ድንኳን ገዝተህ ቢሆን ኖሮ ዛሬ መሸሸጊያ ይሆን ነበር። አከተወኝ። እኔ ይመጣል ብዬ መች አሰብኩት? 6 ሚሊዮን ብሩ በፈንጂ ነው ወይስ በድማሚት ያቃጠልከው? ምንድነው እኔ የምትጠይቀኝ? አብረን አይደል ያጠፋነው? አንተ ከአንተ ጋር 100 ሺህ ብር ማይሞላም ያጠፋ ነው። ምክንያት አታደርግ። መኪናዬን አሁን ለሚያሳየኝ ሰው 10 ሺህ ብር አስር ሺህ
እኔ እኮ አውቄዋለሁ። ቁማሩ ነው የተጫወተብኝ። በጣም ያሳዝናል። አምሪሊያም ሶሪ፣ በጣም ነው የሚያሳዝነው። ልጁ ሀገሬ ላይ እሰራለሁ ነው እንዴት እንደዚህ ታደርጉታላችሁ? ለማንኛውም አንተን እንዳያይ እኔን ነው? አይ እኔን ነው። በዚህም ካለፈልህ ጥሩ ነው። ኦኬ፣ አሁን የተወሰነ ነገር አለ። ከዚህ ከወጣ በኋላ ኤልሳቤት ጋር ያርፋል። የሚያስፈልገውን ነገር ደግሞ ያደርጋል። ማናልበት ስምህ? ማይ ኔም ኢዝ እንዳለ። በጣም ጥሩ ሰው፣ በጣም ጥሩ ሰው። የዘመኑ ነፍስ አባት ከዚህ የተለየ ምን ያደርጋል? አስራት ነፍስ አባት አድርገው። ጥሩ። ለማንኛውም እቃውን አዘጋጁ። ስሚ አንቺ ሴትዮ፣ የወንድሜን ነገር አደራ ብዬሻለሁ። እሺ፣ ያለ እናት ያለ አባት ያደግን ሁለት ወንድማማቾች ነን። ሰሌ ደግሞ የስንት ታናሽ እንደሆነ ልታቂ ይገባሻል። ይሄ ልጅ አንድ ነገር ቢሆን እኔና አንቺ በዘር ማጥፋት ወንጀል ፍርድ ቤት ነው የምንቆመው። እሺ። ወይ ጉድ! አንተን የረዳው መስሎኝ። ምንድን ነው የምትረጂኝ? የወንድሜን ነገር አደራ አንቺ ሴትዮ። አደራ ምን? አደራ ምን? ተይ እንጂ ኤልሳ፣ እንዴ ስንት ነገር እንዳረኩልሽና እንደረዳሁሽ ማስታውሺ። እንደ አባት ስለተከባከብከኝ አመሰግናለሁ። ውለታህንም እመልሳለሁ። እንደ አባቴ? አዎ ያው ነው። ምን እየመከርሽኝ ነው? ከገባህ በዚህ መዓት ላይ አዲስ አበባ ዩኒቨርሲቲ ላይ ቢሰራም ሊገባኝ አይችልም። እሺ፣ እቺ ነጥብ እንዴት ነው የሚያ የወንድሜን ነገር ግን አደራ ነግሬሻለሁ አንቺ ሴትዮ። ማነው ይበቃናል ያለው? ቆይ ምን አዲስ ነገር ተፈጥሮ እንዲህ ባስቸኳይ ፈለግከን? እንግዲህ ወንድሞች በሐዘኔም በደስታዬም ያላችሁኝ እናንተ ናችሁ። የደስታውን ተወውና የያዘውን ብቻ ንገረን እባክህ። ምን ሆንክ? ወንድሜ ሊሞትብኝ በጣም ተቸግሯል። አሁን እንዳለ ደውሎ በጣም ታሟል። ኤልሳቤጥ ጋር ስደውል ደግሞ ስልኳን አታነሳም። ወንድሜ ታሟል። ኧረ እንደውም በጣም ጠንካራ 6 ሚሊዮን ብር እኮ ነው ያጠፋው። አይደለም መታመምና አለመታነቁም በጣም ይገርማል። እኔ ብሆን ባቡር ሀዲድ ላይ ለጥ ብዬ ባቡር ካልወጣብኝ በስተቀር አይወጣልኝም። አቀለልከው። ሞትን የሚያህል ነገር አቀለልከው። እኔ ብሆን ያጠፋውን አጠፋና ከዛ ራሴ ጠጥት እሱም እያለ ያለው ይህን እኮ ነው። ምኑ እሱን ደፍቼ ነው የምሞተው እያለ እኮ። እሷም እኮ ገንዘቡ እንዳይጠይቃት በለው ትላለች። ቆይ አሁን እኛን የጠራህን አብረን እንድንሞት ነው ወይስ እንዴት ነው? ኧረ በጭራሽ። ማን አብሮ ገንዘብ አጥፍቶ ማን አብሮ ሞቷል? ማን በማን ቆዳ ይቀበራል? እባካችሁ ትንሽ ገንዘብ እንድትሰጡኝ ብዬ ከኛ እዚህ ድረስ የጠራህን ልታስቀን ነው እንዴ? ስማ፣ የድሩን ዳኛና ገንዘብ ያዥ እኮ ነው የጠራው። በጣም ቢዚ ነን እኮ። እኔም እኮ ብለው ይሄንን ነው ወገኖቼ። ምኑ ያው መቼ ምን ያው ትላለህ? ቀጥታ ወደ ሀሳቡ። እሺ፣ ከድሩ ተቀማጭ ገንዘብ ላይ 200 ሺህ ብር ስጡኝ። ተሰማ ምን ሆንክ? ተሴ ኧረ በእናትህ በልተነስ ተነስና ጠንከር ብለህ አስጨርሰው እባክህ። ተነስ። ያለውን ሰምተሃል? ሰምቼዋለሁ። ከድሩ ላይ 200 ሺህ ብር ስጡኝና ተሰማ እባክህ ተነስ። በልቶ እሱ እኔ ልስማህ። የድሩ ዳኛ ስለሆንኩ እኔ ከወሰንኩ መንቃቱ አይቀርም። እንዲያው ግን እኔ የምለው ገንዘቡን አብረው ያጫረሱ ሴቶች አለቁና ነው እድሩን በምን አሰብከው? አማራጭ ማጣት ነው። ተቃዋሚ ነው አማራጭ አጣ። ስማ፣ እኔ እንደሰማው ድርተኛው እንዳይሰማ። ዶክተሩ
ስትደነግጥ ሁሉን ነገር ትረሳዋለህ ነው ያለው አይደለም? ማለቱ ነው አይደለም? እነማን ናችሁ? እነማን ናችሁ? እነማን ናችሁ? እስቲ እንተዋወቅ። አስራት፣ ደረጀ፣ ተሰማ እንዴት ምስኪን መሰለሽ? ማነው ምስኪን? ምስኪንስ እኛ። እሱ ደግሞ ከአሜሪካ መጥቶ ለምንድን ነው ምስኪን የሚሆነው? አሁንማ ኢትዮጵያ እንዳለ ቁጠሪው። እንዴት? ወንድሙ ገንዘቡን በልቶት ከዜሮ ሊያስጀምረው ነው። ኧረ እባክሽ ታሟል እኮ ነው የምልሽ። ስንት ብር አቅልጦት ነው? በእግዚአብሔር ከ6 ሚሊዮን ብር በላይ። 6 ሚሊዮን እናቴ፣ በድሮ አታስበው። አሁን ፍራንክ የጦጣ ገንዘብ ሊሆን ትንሽ ነው የቀረው። በይ እኔ ግን አሳዝኖኝ ልሞት። ዝም የሚል ሰው ታውቂያለሽ? ኤልሲ ወደሽዋል? ማንን? ሴት ልጅ አሳዘነኝ ምስኪን ነው ማለት ከጀመረች በቃ። አንቺ ደግሞ ምስኪን ነው ነው ያልኩሽ። ደገምሽው እኮ። እሺ ተይው፣ ነገርሽው። አብደሻል። ምንም አይገባው። በቃ አይንሽን እንኳን አይቶ የማይረዳ ከሆነ ድንገት አጋጩ። እንዴት አጋጩ? በቃ ግጥም አድርገሽ ሳሚው። የሆነ ነገር ቢያደርገኝስ? ግጥም አድርገሽ ሳሚውና ያኔ ልቡ መቅለጥ አይደለም ስላንቺ ብቻ ይሆናል የሚያስበው። ከዛስ? ሄሎ፣ ይሰማል? ስማ፣ ምን እየጠበክ ነው እንዴ? የሰው ሕይወት እስኪጠፋ ነው የምትጠብቅ ያለው? ታዲያ ለምንድን ነው ገንዘቡን ፈልገህ የሆነ ነገር ማናደርገው? We have to do something. Do something. እንደነገርኩ በጣም ስለረዳኝ ብዙ ልረዳው ሞክሬ ነበር ከቁማር እንዲወጣ። ያሳዝናል። በጣም ደግና ጥሩ ሰው ነው፣ ግን የገባበት ነገር የብዙ ሰው ህይወትን ያበላሻል።
ያለ እናት ያለ አባት አድገን እንዲህ መሆኑ ቢያንስ ተረዳርተን ብናደግ ለእርሱም ምተርፍ ነበር። በቃ ተዋ፣ ራስህን አረጋጋና ቀስ እያለን ሁሉንም እናስተካክለዋለን። ቃል ገብተልኛል አይደል? እንዲህ አይነት ቦታ የማመጣህ መንፈሴን የሚያስደስተው ይሄ ስለሆነ ነው። ለእኔስ በአሁኑ ሰዓት ከዚህ የተሻለ ቦታ ምን አለ? መቼም ከእንግዲህ እንደምትለወጥ እርግጠኛ ነኝ። ዛሬ የሰማኸው የእግዚአብሔር ቃል ወንድምህ 7 ጊዜ ቢበድልህ 7 ጊዜ ይቅር በለው ይላል። ለማንኛውም አንቺን በጣም ነው የማመሰግነው። መኪናዬን ሸጥኩት እኮ። መኪና? ትንሽ ወርቅ ቤትም ነበር፣ እሱን ሸጥኩኝ። ዘመድ ምናምን አስቸግሬ እንግዲህ 350,000 ደርሻለሁ። ከ6 ሚሊዮኑ አሁን ጥሩ ደርሰናል፣ ጥሩ ተጠግተናል። አሁን 5,650,000 ይቀራል። ተሲ አልገባህም እኮ አልገባውም። ሰውየው እኮ ያለኝ 500,000 ብር አምጡ የቀረውን እኔ ሞላና ቤቱ ይገዛል እኮ ነው ያለው። እንዴት አይነት የተባረከ ሰው ነው! ጨዋ ሰው። በጣም በጣም በልደውልና ንገረው። የሚገርማችሁ እኮ ከሰሌ ጋር አንዳንድ ስራ ለመስራት ከውጭ ነው አብሮ የመጣው። በጣም ደውል ሄሎ አቶ እንዳለ አወቀኝ። አስራት ነኝ። ሰላም አዎ እንግዲህ ያው ከዚህም ከዚያም ብዬ 350,000 ደርሰናል። እሺ ደውል። ምን አለ? 500,000 ብር ስትደርሱ ደውሉልኝ። 150,000 ያው በቃ እኔ አሁን ወጣና መንገድ ላይ ፈልገዋለሁ። በፈጠራችሁ ወንድሞች፣ እኔና ወንድሜ ተያይዘን ልናልቅ ነው። እርዱኝ። አትቸገር፣ እድሩ ይቀብራል። ከየት ይመጣል? ቆይ ምን አለበት ከድሩ ተቀማጭ ላይ 150,000 ብር ብትሰጡኝ? አንተ እንዳትወድቅ ደግሞ። በኔ ይሁንባችሁ። አንድ ሰው አይሞትም፣ ግድ የላችሁም። ደግሞ እኛ ኮንዶሚኒየም ላይ እኮ ብዙ እድርተኛ አይኖርም። ምድር ላይ ነው ያለነው። ስለሞት ብዙ ባንከራከር ይሻላል። ይሙታ ምንድነው? ማንም እየተነሳ ድብን ሊል ይችላል። ልንገራችሁ፣ ሰው ይሙት እንጂ 150,000 ብሩን ከየትም ብዬ ላመጣ እችላለሁ እኔ። ከየት? አሁን አታመጣው። ከየት ነው የምታመጣው? አሁን አይቀርም ነበር። ከየት ነው የምታመጣው? ከየት ነው የምታመጣው? አሁን አይቀርም። አሁን ፊታችን ላይ አታመጣም ነበር። አልታይህ አለኝ እኮ። የእኛ ድር እንዴት ታየህ? ምን አለበት ግን እኔ እዚህ ድር ውስጥ አባል አይደለሁም። መዋጮ ቀጥ አድርጌ አላዋጣሁም። በችግር የማይደርስልኝ ድር ባፍንጫዬ ይውጣ በቃ። እንደ እኔ ስሞት ገንዘቡን ለማን ልትሰጡት ነው እናንተ? ወንድምህ ይበለዋል። ኧረ ጨነቀኝ፣ እርዱኝ። ኧረ እርዱኝ በእናታችሁ። እንደ ድር ሊቀመንበርነቴና ዳኝነቴ እንነጋገርበት፣ ጊዜ ስጠን። እሺ እንደው ምን ያህል ጊዜ ልጠብቅ? እንደ ድሩ ነባር አባልነትህ፣ እንደ ወዳጅነትህ፣ እንደ መልካም ባህሪና ጸባይህ 2 ዓመት። ተው ተሰማ፣ 10 እኮ ነው። ቀንስለት እንጂ
አንድ ዓመት ሂድ እዛ ሂድ እያንዳንድ በችግር ጊዜ ደርሼልሃለሁ። እሺ ልንገርህ ግን እኔ ልንገርህ፣ ለአንተም ልንገርህ ንገረኝ። ምንድን ነው የምታስበው? የእኛን ሰፈር መንገዱ ምን ሆነ? አስፋልት አስፋልትማ ነው። ሆነ እንዴ? በፊትም አስፋልት ነበር። ለምን አትጠጪ? ቢያንስ ያዝናናሻል። ጠጥቼ አላውቅማ። ዛሬ ብትጠጪ ውስጥሽ ያለውን ነገር እንደ ጎርፍ ሆኖ እየወሰደ ወደምትፈልጊበት ቦታ ያደርስልሻል። የምፈልግበት ቦታ ቀድሞ ነው የተገደበ ነው። ተላትሞ እየተመለሰ እኔኑ መልሶ ያሰቃየኛል እንጂ መፍትሄ ያለው አይመስልም። ቢሆንም ቢያንስ ደስታን ይሰጥሻል፣ ያዝናናሻል። ከመጠጥ ይበልጥ ደስታን የሚሰጠኝ ብዙ ነገር አለ። ለምሳሌ የተቸገረን ሰው መርዳት። እዚህ ለአንድ ብርጭቆ የማወጣውን 50 እና 60 ብር ለአንድ ለተቸገረ ህፃን ልጅ ደብተር ወይም ልብስ ብገዛ ህሊናዬ በሐሴት ትሞላለች። ዛሬ ግን የምትጋብዥኝ አንቺ ነሽ። ያው በተዘዋዋሪ እያጠፋሽው አይደለም? ላንተ ማድረግ ደስ ስለሚለኝ ሌሎችን ብረዳም ራሴን የሚያስደስተኝ ነገር አላደርግም ማለት እኮ አይደለም። አንተን ደግሞ እኔ ደግሞ ምን ቤተሰብ አለሽ? እናት፣ ወንድም፣ እህት? ይሄን ዘፈን በጣም ነው የምወደው። መደነስ እንችላለን? ከማን ጋር? ከኔ ጋር? አዎ። ገንዘቤን የተነጠቅኩ ሰው ነኝ። ዛሬ የምደንስበት ሳይሆን ፍራሽ አንጥፌ የምቀመጥበት ጊዜ ነው። ገንዘብን የፈጠርነው እኛ እንጂ እሱ አይደለም። የጠፋውን ያህል መልሰን ማግኘት እንችላለን። ይልቅ ተነስ። በጣም ልዩ ሰው ነሽ። ለምን አትጠጋኝም? ተረጋጊ። ገና የመጀመሪያዬ ነው። ታመመም የለ ኧረ ተመስገን ነው። ሰው ተቸግሮ ጤነኛ የሆነ ምን ነው? ምን ሆንክ? በጣም አሞኛል። ምን ነው አትታከምም እንዴ? በዚህ ላይ ስንት ባንተ እድሜ ያሉ ልጆች እኮ በማህበር ተደራጅተው ብረት መበየድ፣ ብሉኬት ማምረት ሲችሉ አንተ ግን በሽታ ውስጥ እያመረርክ ትንሽ እንኳን አታፍርም? ኖሬ ቤተሰቦች መጥቀም ካልቻልኩ ሞቼ ድሬን በልተው ቢያመሰግኑ ይሻለኛል። የእኛን እድር ተማምነህ ነው አይታመምከው? ለመሆኑ የማን ልጅ ነህ?
እዛ ላይ ሰፈር የአቶ አለሙ አቶ አለሙ አለሙ እሸቴ። አዎ በል የኛ እድርተኛ ታከም። ይኸውልህ ሞትን እንደ አማራጭ ፓርቲ አትያዘው። በርታ፣ ጠንከር ማለት ነው ያለብህ። ይዞ መገኘት ነው። ይኸውልህ ህይወትን የሙጥኝ በል። ይቺ ሀገር የተስፋ ሀገር ናት። ተስፋ አትቁረጥ። እኔ የሚመክረኝ ሰው መች አጣሁ? ገንዘብ የሚሰጠኝ እንጂ። ኧረ ምክርማ ጥሩ ነው። ምክር ተቀበል። ይሄን ምክር በገንዘብ አታገኘውም አንተ። ይሄ አይሞትም። ይሞታል። ግድ የለም። ኧረ አይሞትም። ነገሩ እውነትህን ነው። አይሞትም። ገና ቤተሰቡን ይጨርሳል። አጫራሽ ተወሱ። እንግዲህ ሰው ሁሉ ጤነኛ ነው። አዎ አብዛኛው ጤነኛ። አዎ። እና ይሄ ልጅ መቼም በእንደዚህ ተቸግሮ መድረስ አለብን አይደለ? በቃ እናበድረው። ግድ የለም እናበድረው። ድንገተኛ ነገር እንኳን ቢመጣ ኮንዶሚኒየም ይሸጣል። ተነስተሃል እንዴ? አዎ ተነስቻለሁ። ቸርች ከመሄዴ በፊት ቁርስ እንዳትቸገር ብዬ ነው። ኤልሳ፣ ራሴ አቅርቤ መብላት የምችል ሰው ነኝ። እኔ ስላለው ነው። ለራሴ ትሰራ ነው። አባቴ ሙት ላንተ ብዬ አይደለም። ደግሞ ነግረኸኛል። ምኑን? ለእኔ ብለሽ ምንም ነገር አታድርጊ ያላልከኝ? ግን ይኸው እያደረግሽ አይደለም? እና ምን ማድረግ እችላለሁ? ሰው የሚችለውን ሁሉ ለሰው ቢያደርግ ደስ አይልም? ደስ ይላል። ግን አያስፈልግም ማለት ነው። ውስጤ ምንም ነገር ላንተ እንዳደርግልህ ይገፋፋኛል። አንተ ደግሞ አይገባህም። አዎ አይገባኝም። አውቀህ ነው ደግሞ። ማንን እንዳምን ትፈልጊያለሽ? የእናቴ ልጅ ወንድሜ እኮ ነው ይህንን ሁሉ ነገር ያደረገኝ። ሰዎች ራሳቸውን ብቻ የሚወዱበት ክፉ ዓለም ነው። በዚህ ክፉ ዓለም ውስጥ ፍቅር ይኖራል ብዬ እንዴት ላስብ? ቆይ እኔ ምን አደረግኩ? ሁሌም ላንተ ጥሩ ከማድረግ አልቦዘንኩም። ቢያንስ አላሳዝንህም? ኤልሳ፣ ፍቅር የውለታ ጥምር የሚገነባ ፎቅ ወይንም የበደል ወጀብ የሚያፈራርሰው አዳራሽ አይደለም። እኔና አንቺ የተዋወቅነው በጣም ትንሽ ጊዜ ነው። በዚህ ትንሽ ጊዜ ውስጥ እኔ ልታፈቅር የምትችይበት ምንም መንገድ የለም። በቃ ተው። እኔ ውስጥ ስላለው ስሜት አንተ አትንገረኝ። ወንድሜ ሁሌም ስላንተ ጥሩነት ይነግረኝ ነበር። ሳላውቀው ውስጥ ተቀምጠሃል። ስላደረግሽልኝ ነገር ነው። ስለ ሁሉም ነገር አመሰግናለሁ። ግን መሄድ እችላለሁ። ሆቴል ማረፍ እችላለሁ። ኤልሳቤት፣ መች እንደዛ አልኩ እኔ? እሺ በቃ ተው፣ የትም አትሂድ። የምታደርጊው ነገር ሁሉ ይበዛል። እኔን ካስደስተኝ ምን አለበት? የሚያስደስትሽ የተቸገረን ሰው መርዳት እንደሆነ ነግረሽኛል። በቃ ተው። እኔ እድለኛ ሴት አይደለሁም። ቁርስን ብለህ ቸርች መሄድ አለብኝ። እንግዲህ ቤቱ
ቤቱን አይታችሁታል። ጥሩ ነው፣ አሪፍ አይደል? በጣም። ስለዚህ እኔ ነገ ካርታውን ይዤ እመጣለሁ። እናንተ ገንዘቡን አዘጋጁ። ችግር የለም። ነገ እንገናኝ ማለት ነው። እሺ። ጉድ ዴይ። ሰላም ዋሉ። ጉድ ዴይ፣ ጉድ ዴይ። እሺ። ለምን አጠጭ? ጠጥቼ አላውቅማ። ቢሆንም ቢያንስ ደስታን ይሰጥሻል፣ ያዝናናሻል። ከመጠጥ ይበልጥ ደስታን የሚሰጠኝ ብዙ ነገር አለ። ለምሳሌ የተቸገረን ሰው መርዳት። የምፈልግበት ቦታ ቀድሞ ነው የተገደበ ነው። ገንዘቡን እንዳለ አንስቶ መስጠቱ ምን ማለት ነው? ከአሜሪካን አይደል እንደ የመጣው? በዚያ ላይ እኔን ሊረዳኝ ነው አይደለም? ሰው መጠራጠር ምን ይባላል? እስቲ አሁን እየረዳን ያለ ልጅ አይደለም እንዴ? እውነቴን ነው። በጨነቀን ጊዜ እግዚአብሔር ያመጣልን ልጅ እኮ ነው። በዚህ ላይ ደግሞ ቤቱን ሄደን አይተናል፣ ቀብድ ሰጥተናል። ለባለቤቶቹ ገንዘቡን መክፈል ነው። አሁን ይሄ ያጠራጥራል? የድሩ ገንዘብ ስላለበት ተጠራጥሬ ነው። አትጠራ What up, guys? አቶ እንዳለ What up? እንዴት ናችሁ? አቶ እንዳለ እንዴት ናችሁ? ቁጭ በል። ሰላም ነው? ሰላም። እንዴት ናችሁ? እስቲ ምን ይምጣ? ኧረ ምንም አያስፈልግም። ቸኩላለሁ፣ አሁን እየሄድኩ ነው። እንዴት ናችሁ ታዲያ እናንተ? ምን ሀገራችሁን ለማቅናት እኮ ደፋ ቀና እያልን እኮ። ልክ ነው እኮ። ለዚህች ሀገር እኮ ያላት ተስፋ ልጆቿ ናቸው። ውጭም ያላችሁት እዚህኛም ያለ ነው። አንድ ላይ አብረን ኤኒዌይስ የቤቱን ካርታ ይዤላችሁ መጥቻለሁ ከከተማ ልማት። ቤቱን ኦልሬዲ አይታችሁታል። የቤቱ ዋጋ የሚባለው 3 ሚሊዮን ብር ነው። አዎ ኖ ኢትስ ኦኬ። እኔ ከእናንተ የምፈልገው የተነጋገርነው 500 ሺህ ብር ነው። ከዛ በተረፈ ያለውን እኔ ነኝ ሃንድል የማደርገው። አይ ዊል ሃንድል ኢት። በቀደም እኮ የቀብዱን ምጅርጥ አድርጎ ሲሰጥ ኤኒዌይስ አሁን ስለምቸኩል መሄድ አለብኝ። በኋላ ቤቱን ሄደን እናያለን። አዎ አይ ምን መድገን ያስፈልጋል? በኋላ ይጃችሁ ምን መድገን ያስፈልጋል? አቶ እንዳለ አቤት። እቺ የድሮ ናት መያዣዋ። ትመለሳለች። ምንም ችግር የለም። እሺ ጉድ ዴይ ኤቭሪባዲ። እሺ ኦልራይት። እሺ ታሲ የእናት ልጅ የማያደርገውን ነገር ነው ያደርጋችሁልኝ። እናቴን የህዝብ ገንዘብ ብድግ አድርጋችሁ ስትሰጡኝ ችግር የለም። መመለሱም ስለማይቀር ችግር የለም።
ሄሎ አስራት፣ ሰለሞን አንተ ጋር መጥቷል? ትላንትና የወጣ እስካሁን አልመጣም። እሺ በቃ ካገኘው ደውልልኝ። ባይ። ኤልሳ አሁን ተጨንቃ ደውላልኝ ነው። እባክህን ራስህን ጠብቅና ወደ ቤት ግባ። ሰሌ ያለ እናትና ያለ አባት እንዳደግን አትርሳ። እርግጥ ነው አጥፍቻለሁ። ይቅርታ እንደማታደርግልኝም አውቃለሁ። ግን ቢሆንም ያለኝን ጥቂት ገንዘብ አድርጌ ከሰውም ተበድሬ ያ ካንተ ጋር ከአሜሪካን ከመጣው ካቶ እንዳለ ጋር 500 ሺህ ብር አድርጌ ሰጠቸው። ቤት ገዝተንልሃል። በጭራሽ እንዳለ ከአሜሪካን ሀገር አልመጣም። እንዴ ተው እንጂ እንዴ ከአሜሪካ እኮ ነው የመጣው። ገንዘቡን ሰጥተኸዋል እንዴ? ታዲያ እንዴ በአስቸኳይ አረጋግጥ። የጓደኛዬ ወንድም ስለሆነ ለመርዳት ነው። እንዴ እንዴ ኧረ በእናትህ እንዴ 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 ኧረ እንዴ ስማ፣ ሰው ሞቷል፣ የድሩን ገንዘብ በላችሁት። ስማ፣ እስከ መቼ ነው ለዚህ ድሃ ህብረተሰብ ገንዘቡ በትክክል የሚከፈለው? ንገረኝ እንጂ። ይቻላል ሁሌ በልመና ያዋጣሉ። የህዝቡን ገንዘብ ተኛ እንዳለ ተኛ፣ ምንም ችግር የለም። ምን አለብህ 500 ሺህ ተኛ 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 አንተ። ስማ አንተ ጋር አልደወሉም? በጭራሽ። እኔም ጋር አልደወሉም። አየህ ተዘጋጅቶ ነበር፣ አቅዶ ነበር የሞተው ማለት ነው። እኔም እኮ ህግ ይውጣ ብዬ ነበር። የምን ህግ? ራሱን ለሚያጠፋ አይከፈለው ብዬ። ቀደመና እስቲ ውጣና አነጋግረው። ገንዘቡስ ጉድ ሆነን ተበላን።
ማን ነው የሞተው? እንዴት እንዴ? የሚነፋ ይንፋህና እኔ ድሩ ዳኛ ሳላውቅ ነው የምትነፋው? ኧረ እኔ ቆሻሻ አውጡ እያልኩ ነው። ቆሻሻ አውጡ? አሁን እስቲ በድፍን አዲስ አበባ የሚነሳ ቆሻሻ ጠፍቶ ነው በዚህ መጠ የምትነፋ? ንፍትፊታ ደግሞ ሳርፈድፈድ ተደርጎ ይነፋል እንጂ እንደ መርዶ ነጋሪ በሌሊት። ጌታዬ ተውኝ እንጂ ልጆችን ማስተዳደርበት እንጀራ እኮ ነው። እንዴት እንዲሉኛል? ስማ ሙያ ይኸውልህ፣ አናጤነት አለ፣ ግንበኝነት አለ፣ ስንት ሙያ አለ። እዚህ አሁን በሌሊት ተነሳ ሰው ታስደነግጣለህ። ግድብ ፊት ሰላም ነው? ደህና ነህ? አቤት። እንትን ባለቤቶቹ ይኖራሉ? ባለቤቶቹ ገና ከውጭ መምጣታቸው ነው። እና ቤቱ አልተሸጠማ? ትቀልዳለህ እንዴ? ቤቱን ገዝተው ከገቡ ገና 1 ወራቸው ነው። ኧረ በእናትህ ይኸውልህ ስሞት ልብዬ፣ ወይኔ በእግዚአብሔር በእናትህ ስማኝ። ግን ይኸውልህ እኔ አንተ ምን እግዚአብሔር ይስጥህ እሺ። አንተ ጥሩ ሰው ነህ። ይኸው አባቴ ልንገርህ፣ እኔ ይኸውልህ አንተ ጥሩ ሰው ነህ እሺ። ምንም አላጠፋም። እግዚአብሔር ይስጥልኝ ልንገርህ አሁንም። ወይኔ 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 ምንድን ነኝ እኔ? ወይኔ ወይኔ ምን አለ እኔ ሱናሚ ቢውጠኝ ወይ የጃፓን መሬት በቀጥቀጥ በበላኝ። ወይኔ 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 ሰው ያስባል አትል? ቢያንስ እዚህ ነው ያመሸሁት ማለት የለብህም? በጣም ይቅርታ፣ ብቻዬን መሆን ፈልጌ ነው። ልደቴ የሚቀጥለው ሳምንት ነው። እሱን አሳልፈህ አትሄድም? ምን አደርግልሻለሁ? ልቤ ለመጀመሪያ ጊዜ ወደደህ አንተ። አብረኸኝ እንድትሆን ፈልጋለሁ። ኤልሳቤጥ፣ አውቃለሁ አታምነኝም። ከዚህ በላይ ምን መሆን ነበረብኝ? አንተን እንደወደድኩ ምን አድርጌ ላሳየህ? የተዋወቅነው በጣም ትንሽ ጊዜ ነው። ፍቅር በጊዜ ገደብ የሚመሰረት ሳይሆን ከቅጽበታዊ ዓለም የሚመነጭ ስሜት ነው። በቃ ወደድኩ። ቢያንስ ማንነትሽን አላውቅም። የገዛ ወንድሜ ምን እንዳደረገኝ ታውቂያለሽ? እንዴት ብዬ ማንን እንዳምን ትፈርጅብኛለሽ? ቤተሰብ የለኝም። እናቴንም አባቴንም አላውቃቸው። ያደግኩት ህጻናት ማሳደጊያ ውስጥ። የእናትና የአባቴ ጽሑፍ በችግር ምክንያት ልጃቸውን ማሳደግ እንዳቃታቸው የሚገልጽ ጽሑፍ በወረቀት ጽፈው እንዳስቀመጡ ነው የተነገረኝ። ብፈልጋቸው ብናፍቃቸው አላገኛቸው። ለዚህ ነው ሰው ሲቸገር ማየት ማልወደው። ችግር የወለደው ሰው ላይ እንኳን ያስጨክናል። መረዳዳት እንዳለብን የሚገባኝ ለዚህ ነው። ለእኔ ቤተሰብ ድርጅት ነው። ደርሼም የምጦረው እነርሱን ነው። ይቺ ሀገር የምትመጻደቅባት ሳይሆን ብዙዎችን የምትረዳባት ምስኪን ሀገር ናት። ታሪኬ ይኸው ነው። ከወንድሜስ ጋር ምንም ነገር የለም።
ጥሩ ሰው ነው። ድርጅታችንን ይረዳ ነበር። ወይኔ ወይኔ እኔስ እኮ የሚያሳዝኑኝ እድልተኞቹ ናቸው። ገንዘብ አለ ብሎ ቁጭ ብለዋል። ምን አልክ? ወደ ደቡብ አፍሪካ ለምን አንጠፋም? ለምን ሰው እንደሆነ አንሆንም? ደቡብ አፍሪካ እዛ ይሻላል ብለህ? አዎ ከዛ ሄደን እንሸሸግ። እዛ ድረስ ተከትለውን ከመጡ ቀርባችንን ርቀኑ ሳለ እዛ እንገባለን። ወንድሜን ገደልኩት። 6 ሚሊዮን የሚያህል ብር ጠፍቶ አለማበዱ። አንተ እኮ ስማ 500,000 አጥፍተህ አቅልህን አጥተሃል። በዛ ላይ ደግሞ የድሮ 150,000 ብር አለ። ቆይ አሁን ምን ይሻላል? እንዳያዩንና እንዳንበላሽ። ምነው ሞቼ ባረፍኩ ሞት ድብን በተን በቃ ተወች። ፖሊሶቹ ምንም አልደወሉም አይደል? በቃ የድሩን ገንዘብ እናፈላልግ። ከልጅ ሆን በልን። በቃ አንድ ነገር እንሽጥ። ምን ያንተን ኮንዶሚኒየም ብንሸጥ የትም መሄጃ እንደሌለህ ነግረኸኛል። አንዱ ጋር አርፋለሁ። ለአንተ ማረፊያ ከኔ ልብ የተሻለ ቦታ አታገኝም። የማታልል ሳይሆን እድሜ ልኬን የማፈቅር ሰው ነኝ። የት እንደምትሄድ እንኳን አትነግረኝም? እኔም አላውቀውም። ቤቱን የሚገዛ ይዤ መጥቼ ቀስ ብላ መታው። እሺ አሁን ቤቱን እንየው። ስማ ሎተሪ ደረሰ መሰለህ እንደ መተህ በሌሊት በር የምትደበድበው? እርግማን ነው። ስማ እግዚአብሔር ብሎልኝ ነው ከ85 ሚሊዮን ህዝብ ኮንዶሚኒየም ያገኘሁት። የእኔ እናት እንደው ከዚህ አራተኛ ላይ ወርጄ ልፈጥፈጥ። ለማን ይድላው ብዬ አልፈጠፈጥም። ኮንዶሚኒየም ቤት ኮንዶሚኒየም ይመጣል። አስሩ ቢሞት ግን መተኪያ የለውም። ፋይሉ ተዘጋ። ማን የኔ ወንድም ከፍርድ ቤት ማዘዛጃችኋል? ምን ብርበራ ነው እንደያዛችሁት? አየው 350 ነው ያልኩህ? አዎ ጥሩ እንከፍላለን። ኧረ በእናታችሁ ሰው እንኳ ይሙት በእናትህ። ምን አልከኝ? ምን አለ? በሚቀጥለው ሳምንት ኑ ነው አልኩት። በቃ እስከዛ አዘጋጀዋለሁ። እሺ አቤት ደላላ በልቶ የሚያድር አይመስልም እኮ እውነቴን ነው። አቤት አንቺ ምን ሆነሽ ነው? ስልክሽም እኮ ብሎ አታነሽም። ስልኬን ጥዬዋለሁ። እንደ እዛ ሱቅ ሳጣሽ እኮ ነው ወደዚህ የመጣሁት። ሰራተኛ ደግሞ የለችም እንዴ? ሙሽራ ፕሮባ አለብኝ። በይሽ አሁን ምንም ምክንያት አያስፈልግም። ወደ ልደቱ መሄድ አለብሽ። ስንት ዓመት ሙሉ አብረሽ ስታከብሪ ቆይተሽ አሁን ስትቀሪ ምን ይባላል? ምን ይሆናል? አለማስለመድ ነው መጀመሪያ። በዛ ላይ ስልክሽን ቢስላቸው ደውለው እየጠበቅናት ነው አሉኝ። ጥሩ ስሜት የለኝም። ሰውዬ ለምንድን ነው የማትረሺው ኤልሳ? አልቻልኩም። በጣም ወድጄው ነበር። ተጓዥ ልብ ያለው ሰው ለፍቅር አይሆንም። እርሹ 1 ሳምንት ሊሆነው ነው። ቢያንስ አይደውልልኝም። ጨካኝ ነው። እሱ ለራሱ 6 ሚሊዮን ብር አስደንግጦት ደንብሯል። የገንዘብ ሰው አይደለም ወንድሙ። እኔ በሱ ቦታ ብሆን ግንባሩን ብየው እንግዲህ እስር ቤት ነበርኩ። ዝንት ዓለም ለማልኖርበት ዓለም ሁሉም ኃላፊ ነው ይላል። ላለፈ ነገር መበሳጨት ራስን መጉዳት ነው ይላል። እኔ ላይ ሲሆን ባንድ የጨከነብኝ አላሳዝነው። በቃ ሻውን እሱ ነው ለሙሽሮቹ እኔ ያለው ተነሽ።
ተነሺ ልብስ ቀይርሽ ወደ ልደትሽ ነይ ነይ አላበዛሽም መልካም ልደት ኤልሲ ለምን ለኔ አንቺ ለዚህ ድርጅት ያልሆንሽው ነገር የለም ስለዚህ እኛ ደግሞ አንቺ ደስ እንዲልሽ ፈልግ ለእናንተ እኮ አንድ ሳንቲም ብዙ ነገር ያደርጋል ለምን ይሄን አደረጋችሁ እኛ አይደለንም ያደረግነው ታዲያ ማን ነው እሱ ነው ለምን አደረክ ልደቴን አሳልፈ ሂድ አላልሽኝም ካንቺ ከተለየውባት ቀን ጀምሮ ስላንቺ ማሰብ ማቆም አልቻልኩም እኔም አልቻልኩም ለኔ ቤተሰቦቼ እነሱ ናቸው በእነዚህ በምትወጃቸው ቤተሰቦችሽ መሃል አንድ ጥያቄ ልጠይቅሽ ታገቢኛለሽ ሰው ነው አላልሽም አዎ እኔን ሰጠ ወንድምህ 7 ጊዜ ቢበድልህ 7 ጊዜ ይቅር በለው ይላል እግዚአብሔር ቃል ስድስት ይቀረኛል ሄሎ ደላላው ነኝ ደላላው ነገ ስንት ሰዓት እንጨርስ በስንት መከራ ያገኘሁት ኮንዶሚኒየም ለሽት ስትል ትንሽ ህሊና የሚባል ነገር ነው ጻጻት የሚባል ነገር የለም ምን አሉኝ ይኸውልህ የኔ ወንድም ሁሉም ያልፋል የሚለውን የቢዮንሴን ዘፈን መርጬልሃለሁ ሁሉም ያልፋል